ማንቸስተር ዩናይትድ ጩኸታም ጎረቤቶቹን ካምባክ እንዴት እንደሚሰራ ያስተማሯቸው ይመስላል። ከቀዘቀዙበት ከሞቱበት ተነስተው ሊቨርፑልን በአስፈሪው አንፊልድ ስታዲየም ድራማዊ በሆነ መልኩ አንገቱን አስደፉት። ሲቲ ከ1-0 መመራት ተነስቶ 2 ግቦችን ያለ ርህራሄ አዘነበ። ሆኖም ግን አንድ ነገር መርሳት አይቻልም። በፈጣሪ ስም ከዞቦስ ላይ ምን አይነት ጎል ነው የተመለከትነው? ቅጣት ምት የፔናልቲ ያህል ዶሚኒክ ዞቦስ ላይ በዶናሩማ መረብ ላይ ኳስ ሳይሆን እየተጠማዘዘ የሚጓዝ ሮኬት ተኮሰ። ድንቅ ግብ፣ ጥምን የሚቆርጥ ሁሌም ያጎል እያልን የምናስታውሰው ለተመልካች ትዝታ የሚሆን ከጨዋታ ውጤት በላይ የሆነ ትዕይንት። ዛሬ የአርሰናሎች ቋጠሮ አልሰራም። ሲቲዎች በአንፊልድ ድራማዊ ክስተቶች በታጀበበት አወዛጋቢ ጨዋታም ሊቨርፑልን 2-1 ማሸነፍ ችለዋል። በዚህም በ50 ነጥብ ወደ አርሰናል እየተጠጉም ይገኛሉ። መድፈኞቹ የዋንጫ ተፎካካሪ እየመጣባቸው ያለ ይመስላል። ሊቨርፑሎች የፔፕ ጋርዲዮላን ቴክኒክ ሊቋቋሙት አልቻሉም። በአንፊልድ እጅ ሰጥተው እያነቡ ወደ መኝታቸው ሄደዋል። ዛሬ ለሲቲዎች የድል ምሽት ነው፣ ለአርሰናሎች ደግሞ ከባድ የቤት ስራም። ሲቲ የአርሰናል ዋንጫ ይነጥቀው ይሆን ወይንስ መድፈኞቹ ዘንድሮ ለሲቲም ሳይበገሩ ዋንጫውን ያነሱታል? መልሱን በቀጣይ አብረን የምናየው ይሆናል። የዛሬውን ጨዋታ እንዴት አያችሁት? ሀሳባችሁን በኮሜንት ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሁኑ። ስፖርት ላይ እኔ እንደው ላንተ ሁሉም የፕሪሚየር ሊግ ቡድን እድለኛ ነው። የፕሪሚየር ሊግ ላይ እንዳለ ዓለም ላይ ያለ ሰው እንዳለ እድለኛ ነው። አንተ ፕሪሚየር ሊግ ላይ ስላለህ ማለት ነው። አንተ ምን ላድርግህ? እግዚአብሔር እንዴት እንደሚያበሳጭ እንዴት! ኧረ በስመ አብ! ኧረ ነደድኩኝ! በስመ አብ! ሳላ ምንድን ነው የምትሰራው? ከእጃችን 80 በኋላ አድረንኩኝ። በስመ አብ! ስቦዝ ላይ ንጉስ ነህ። የፕሪሚየር ሊጉ አርማ ላይ አንተን ካላስገቡ ንቀት ነው። በእውነት በጣም ነው የምትችለው። ስቦዝ ላይ አንተ ብቻ ነው ቀይ እኛን ጎዳ ነው። እሱ ቀይ ጎሉ ቢገባ ይሻለን ነበር። ለቡድኑ ብለህ አንተ መስዋዕትነቱን ከፈልክ። ኧረ እንዴት እግር ኳስ አንፊልድ ላይ አበደች። ማንቸስተር ሲቲ አሁንም በዋንጫ ፉክር ውስጥ አለሁ ያለን ይገኛል። በ25ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ጨዋታ አንፊልድ ላይ ሊቨርፑልን ከማንቸስተር ሲቲ ያገናኘው ጨዋታ በማንቸስተር ሲቲ ድራማዊ በሆነ መልኩ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ በጣም የተለያየ ቀለም ነበራቸው። ፈርስት ሃፍ ማንቸስተር ሲቲ የተሻለ ቡድን ነበር፣ አስቆጪ አጋጣሚዎችን መፍጠር ችሎ ነበር ባይጠቀምበትም ማለት ነው። ሰከንድ ሃፍ ግን ሊቨርፑል በጣም ተነቃቅቶና ተሻሽሎ ነበር ወደ ጨዋታ የቀረበው። የተሻለውን ቡድን ነበረ። 74ኛው ደቂቃ ላይ በዶሚኒክ ሶቦዝ ላይ አማካይነት አስደናቂ የሆነ የቅጣት ምት ጎል አስቆጥረው ቀዳሚ መሆን ችሎ ነበረ። ከዛ በኋላ ማንቸስተር ሲቲ ከጨዋታው የወጣ ይመስል ነበረ። ነገር ግን በጣም በሚያስገርም ሁኔታ ጨዋታው ሊጠናቀቅ መደበኛው ጨዋታ ክፍለ ጊዜ 5 ደቂቃ በሚቀሩት ሰዓት ላይ 84ኛው ደቂቃ ላይ በርናንዶ ሲልቫ ማንቸስተር ሲቲን አቻ ያደረገች ጎል አስቆጠረ። ከዛ በኋላ 92ኛው ደቂቃ ላይ ማንቸስተር ሲቲዎች በጭማሪ ደቂቃ ላይ ፔናልቲ አግኝተው እንግዲህ በኤርሊንግ ብራውት ሃላንድ አማካይነት ጎል አስቆጥረው ጨዋታውን 2-1 ማድረግ ቻሉ ማለት ነው። ከዛ በኋላ ሊቨርፑሎች ሞር ጎል ለማስቆጠር ሙሉ በሙሉ ነቅለው በወጡበት ሰዓትም እንግዲህ አሊሰንም ሳይቀር ለማጥቃት ሞክሮ ነበረ። ከዛ ማንቸስተር ሲቲዎች በቼልሲ አማካይነት ጎል ሲያስቆጥሩ ኤርሊንግ ብራውት ሃላንድን በእጁ ያስቀሩት ዶሚኒክ ሶቦዝ ላይ የሚያምር ፍሪኪክ ጎል ቢያስቆጥርም በቀይ ካርድ ከሜዳ ተሰናብቷል ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ማንቸስተር ሲቲ ከመድፈኞቹ አርሰናሎች ጋር ያለውን የነጥብ ልዩነትም ወደ 6 በማጥበብ በዋንጫ ፉክክር ውስጥ እንዳለ እያስመለከተን ይገኛል። ሁለተኛ ደረጃ ላይም ተቀምጧል። ሊቨርፑል በ39 ነጥብ 6ኛ ደረጃ ላይ ተቀምጧል። ማርክ ጉሂ ምን አይነት ፐርፎርማንስ ነበር ሲያሳየን የነበረው? ለዶሚኒክ ሶቦዝ ላይ ሲባል ሊቨርፑል የሆነ ውጤት ቢያገኝ በጣም ደስ የሚል ነበረ። ነገር ግን አልተሳካላቸውም ማለት ነው። በዚህ ጨዋታ ላይ ግን የሚገርም ድራማ የሆነ እውነት ሰከንድ ሃፍ ነበረ ጌሙ የተፈጠረው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምትላላችሁ? ሀሳባችሁን አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። ሲቲ አሸንፏል። ሲቲ ከሊቨርፑል በዚህ ዓመት 6 ነጥብ በሜዳውም በሜዳቸውም ማለት ነው። ዛሬ እንደውም ሶቦዝ ላይ የሚገርም ቅጣት ምት አግብቶ ነበር፣ ግን ሲቲ ካምባክ አረገ። እኔ ግን ኳስ ግን ይገርማል። እኔ እንዲህ ደክሜ ከሲቲ ጋር ቻን የወጣሁት ሊቨርፑል ግን በሜሪዶ አሸነፉ። እኔ የሆነ ወይ አቻ ወይ ሊቨርፑል ምናምን ነበር የጠበቅኩት። ሲቲ ግን አልሰማውም ጭራሽ። ሲቲ ከ88 ዓመታት በኋላ ነው እንግዲህ በደርሶ መልስ ያው መጀመሪያ 3-0 በሆነ ውጤት በሜዳው በኢቲሃድ አሸንፏል። ዛሬ ደግሞ በአንፊልድ 2-1 በሆነ ውጤት አሸንፏል። ግን ሳቦዝ ላይ አሁን ለአርኔ ስሎት ማለት ነው በተለይ ደግሞ የቀኝ መስመሩ ላይ
የብራድሌን እንዲሁም ደግሞ የጀርሚ ፍሪምፖንግ ቦታ ተክቶ ሊጫወት የሚችለው ዶሚኒክ ሳቦስላይ ቀይ ተሰጥቶታል በመጨረሻ ሰዓት። ያው አርሊንግ ሃላንድ በመጨረሻ ሰዓት ሊያስቆጥራት የነበረችው ግብ ኦልሬዲ ገብታ ነበር፣ ተሽሯል። እሱን ለማስጣል በሞከረበት ምክንያት ቀይ ተሰጥቶታል። ምንም እንኳን ዶሚኒክ ሳቦስላይ ያችን የመሰለች እንግዲህ ቅጣት ምት ቢያስመለክተንም ያው በቀይ ካርድ ወጥቷል ማለት ነው በመጨረሻ ሰዓት ላይ። በሲቲ በኩል ደግሞ የመጀመሪያውን ኳስ በርናርዶ ሲልቫ አስቆጥሯል። በፍጹም ቅጣት ምት ደግሞ አርሊንግ ሃላንድ ሁለተኛውን ግብ አስቆጥሯል ማለት ነው። ሲቲ አሸንፏል። ጨዋታውን በተመለከተ ይህን ድራማ የመሰለ ጨዋታ ማለት እንችላለን። ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልኝ። በተለይ ደግሞ ቪዲዮዎች ቫይራል እየወጡ ስላልሆነ ኮፒ ሊንክ፣ ሪፖስት፣ ሼር ማድረጋችሁን እንዳትረሱ። የምር አልደበረኝም በትግል ጓዴ በፈላው ስለሆነ አልደበረኝም። አዎ ብናሸንፍ ደስ ይለኝ ነበረ፣ ቻምፒየንስ ሊግ ስፓት እናገኛለን። ነገር ግን ሊቨርፑላውያን አታስቡ፣ 5 ፖይንት ናት፣ ትርፍ የመውረዱ አይቀርም። እኛ በዚህም በዛም ቻምፒየንስ ሊግ እንገባለን። ቻምፒየንስ ሊጉን በልተን እንኳን ቢሆን እንገባለን፣ አያሳስብም። እንኳን ወያለው ብቻ እኛ በእኛ ሜዳ ላይ ዋንጫውን አላረጋገጠ፣ እንኳን ለወያላ አልተጫወትንለት። ነገ ተገልብጦ አባቴ ይለበልብሃል። ይመቻችሁ ፈላዎች። የምር በቃ ሁለት ልቦኝ ሳይ ነበረ። ቢያሸንፍ ደስ ይለኛል ሊቨርፑል ሜቢ 75%፣ 25% ደግሞ ሲቲ ቢያሸንፍ ዋንጫው ፉክክሩ ላይ ቢመለስ ደስ ይለኝ ነበረ። የሆነ ሆኗል። ነገር ግን የሚያናደው የሰቦስ ላይ ጎልን እንዳናጣጥሞ እንዳንደሰበት